ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን የበየሳምንቱ አርብ ተዘጋጅቶ መቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምን ውላችኋል ዜና እናሰማለን ቅድሚያም አበይት ዜናዎችን የኢትዮጵያ ፓርላማ የምርጫ ቦርድ ቁልፍ ሰው የነበሩትን የሰብአዊ መብት ኮሚሽነር አድርጎ ሾመ የወያኔ ፌደራል ፖሊስ ሁለት የኦሮሞ ተወላጆችን በመኪና ገጭቶ ገደለ የከፍተኛ ትምህርት ተቋማት የኦሮሞ ተማሪዎች የሆኑትን የጥቁር እንጭኒም የወረዳው ፍርድ ቤት 2 ዓመት ከ6 ወር የእስር ብይን አስተላለፈ በቅሊንጡና በቃሊቲም እስረኞች የሕክምና እጦት ምክንያት እየተሰቃዩና ህይወታቸው እያለፈ ይገኛል ከዜናዎቹ ጋራም ኢዮባይሳነኝ ዜናው ሲተነተን እነሆ በቃሊቲና በቅሊንጡ የሚገኙ በርካታ እስረኞች ከሕክምና ጉድለት የተነሳ እየተሰቃዩና ህይወታቸው እያለፈ መሆኑን ውስጥ አዋቂዎች ለዝግጅት ክፍላችን ገልጸዋል ቀደም ብለው በተለያዩ ፖሊስ ጣቢያ ለምርመራ ሲገረፉና ሲደበደቡ ከሰነበቱ በኋላ በመጨረሻም የሚወረወሩት ቃሊቲና ቅሊንጡ እስር ቤት ነው እነዚህ እስር ቤቶች ውስጥ በስር ላይ የሚገኙ ታሳሪዎች በቂ ሕክምና አገልግሎት ስለማያገኙ ህይወታቸው እያለፈ ይገኛል ገሚሱም አይነ ስውር ሆኗል ህይወታቸው ካለፉት እስረኞች መካከል ስም ዝርዝር ደርሶናል ከፍያለው አበበ ያረጋል ዳምጠው ፈይሳ ረጋሳ ቢቲማ ኦናላ ወርቂቱ ባይሳ የሚባሉ እስረኞች በሕክምና እጦት ህይወታቸው በቅሊንጡ እስር ቤት አልፏል ለምን ወደ ሆስፒታል እንደማይወሰዱ ለወያኔ ባለስልጣናት ሲጠየቁ የወያኔ ባለስልጣናቶች የሚመልሱት መልስ እስረኞችን አጅበው ወደ ሕክምና የሚያደርስ በቂ ፖሊስ የለንም ሲሉ ይሰማል ህይወታቸው እየረገፈም ይገኛል ታሳሪዎች የከፍተኛ የትምህርት ተቋማት የኦሮሞ ተማሪዎች በስራቱ ላይ የጀመሩት የጸረ ጭቆና አመጽ አጠናክረው መቀጠላቸው ታወቀ በምዕራብ ፍንፍኔ ከጥቁር እንጭኒ ወረዳም ሰኔ 23 2015 ዓ.ም ጥቁር እንጭኒ ወረዳ ውስጥ 15 የሁለተኛ ደረጃና መሰናዶ ትምህርት ቤት የኦሮሞ ተማሪዎች ጅባት በተባለው ደን ላይ የተነሳውን እሳት ቃጠሎ ጋር ተያይዞ ሀብታችን ለምን ይቃጠላል በማለት ለማጥፋት በጠየቁት የመብት ጥያቄ ተነሳ የወረዳው ፍርድ ቤት ትዕዛዝ የ2 ዓመት ከ6 ወር የእስር ቅጣት እንደጣለባቸው ታውቋል የወረዳው ፍርድ ቤት በበላይ የሚያሽከረክሩት የኦፒዶ ባለስልጣናቶች ሲሆኑ በተማሪዎች ላይ እንዲጣል የተደረገው የእስር ገደብ ተማሪዎቹ ከኋላችሁ ከጀርባችሁ የጠላት እጅ አለ የሚያሽከረክራችሁ አሁንም የኦሮሞ ነጻነት ግንባር ስለሆነ እናንተን መቀጣት አለባችሁ ሲሉ የወረዳው ፍርድ ቤት ዳኞች ይህን ትዕዛዝ አስተላልፈዋል ሲሉ ቀይሮች ለዝግጅት ክፍላችን ገልጸዋል የኢትዮጵያ ፓርላማ የምርጫ ቦርድ ቁልፍ ሰው የነበሩትን ዶክተር አዲሱ ገብረ እግዚአብሔር የኢትዮጵያ ሰብአዊ መብት ኮሚሽነር አድርጎ ሾመ ዶክተር አዲሱ የምርጫ ቦርድ ምክትል ሰብሳቢ ቢሆኑም ከህዋት ኢህአዴግ ቀጥተኛ መመሪያ በመቀበልና ማስፈጸም ረገድ ቁልፍ ሰው መሆናቸውም ታውቋል በተለይ ተቋሚዎች እንዲዳከሙና ትንሽ ልዩነታቸውን በማጦዝ ፓርቲዎቹ እንዲናጉና እንዲፈርሱም ከኢህአዴግ ጋር እየተናበቡ የሚሰሩ ሲሆኑ ተቋሚዎች ፓርቲዎች የሚያቀርቡትን አቤቱታ በማድበስበስ ከፍተኛ ሚና ተጫውተዋል የቦርድ ሰብሳቢ ፕሮፌሰር መርጋ በቃናም ዶክተር አዲሱ የሚሰጧቸውን መመሪያ ተከትለው ከማስፈጸምና ይህንን የቦርድ ውሳኔ በማስመሰል ለመገናኛ ብዙሃን ከመናገር በላይ አቅም እንደሌላቸው የጠቆሙት ምንጮች ብዙ ጊዜም ዶክተሩም ፕሮፌሰር መርጋን ከፊት ለፊት በማጋፈጥ ከጀርባ ሆኖ መስራት የሚመርጡ መሆናቸውም ታውቋል የምርጫ ቦርድ አባላት በጠቅላይ ሚኒስትሩ አቅራቢነት በፓርላማው የሚሾሙ 9 አባላት ያሉት ሲሆኑ ከነዚህም
ቦርድ አባላት መካከል ግማሹ ያህሉ እንኳን ብቁ ተሳትፎ እንደሌላቸው ነገር ግን የሚሰጡ ውሳኔዎችን እየተላከላቸው እንደሚፈርሙ ምንጮች ገልጸዋል። ይህንኑ ደግሞ የሚካወኑት ዶክተር አዲሱ መሆናቸውም ታውቋል። ዶክተሩ በቦርዱ ከተሾሙ በኋላ ሁለት ምርጫዎችን ከማስፈጸማቸው ጋር ገዢው ፓርቲ ኢህአዴግ 99.6 እና 100% እንዲያሸንፍ ከፍተኛ አስተዋጽኦ ያደረጉ ሲሆኑ የዛሬው ሹመት እጅ መንሻ እንደሆነም እየተነገረ ይገኛል። የወያኔ ፌደራል ፖሊስ አባላት ሰኔ 24 2015 ዓ.ም በመራብ ኦሮሚያ ለቀምቴ ከተማ ቀበሌ 03 ሁለት ነዋሪዎችን ሆን ብሎ በመኪና ገጭቶ ገደለ። የወያኔ መንግስት የገደላቸው የኦሮሞ ተወላጆች ወይዘሮ ደሚቱ አመንቴና አቶ ጋዲሳ ሙለታ የተባሉ የከተማ ነዋሪዎች ሲሆኑ በተለምዶ ኮምፕሬሲቭ ሃይ ስኩል ቦታ ላይ በመኪና ገጭቶ መግደሉም ተመልክቷል። የወያኔ መንግስት ለስርዓቴ አስጊናቸው ያላቸውን ዜጎች በተለያየ መንገድ ሲገድልና ሲያፍን ድፍን 24 አመት አስቆጥሯል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። በዚህ አንሻ ሰለሞን ዜማ እንሸጋግራለን። Darba warra bifide, ufunata usdiba, galani darbe
ሰላም ጤና ይስጥልኝ እንደምን ውላችኋል እንደምን ሰንብታችኋል የተከበራችሁ ውድ የሰይፈ ነበልባል ራዲዮ አድማጮች እንግዲህ ባለፈው ሳምንት ፕሮግራማችን አየር ላይ አልዋለም ዛሬ አዲስ እንግዳም ይዤ ያለፈውን ሳምንት ለመካስ መጥቻለሁ የተከበራችሁ አድማጮች እንግዳችን ዛሬ አቶ ደጀኔ ጣፋ ይሆናሉ የህግ ባለሙያ ናቸው ለኦሮሞ ተወላጆች ህይወታቸው ሙሉ እየገበሩ በነጻም ፍርድ ቤት እየተንከራተቱ የሚያገለግሉ እውነተኛ የኦሮሞ ልጅ ናቸው እንደዛም ሆኖ ቁጥሩ በርከት ያለ የኦሮሞ ተወላጆች ወደ እስር ቤት ይጋዛሉ ይገደላሉ ይሰደዳሉ አልፎ ተርፎም ፖለቲከኞች ታዋቂ የሆኑት ከቤታቸው እንዲወጡ እየተገደዱ ይገኛሉ በዚህ ላይ እንወያያለን ሙዚቃው አየር ላይ ቆይና እንግዲህ ይመልሳለሁ መልካም ቆይታ አድማጮች ተወዳጇን ድምጻዊ ሴና ሰለሞንን ከልብና መሰግናለን የኢትዮጵያ መከላከያ ሰራዊት በብሔር ይመከፋፈሉ አሁንም እንደቀጠለ ነው ጀነራል ሳሞራ ዩኑስ ባለፈው በ6 2015 ዓ.ም በድብቅ ያደረጉት ስብሰባ የኦሮሞ የአማራ የኡጋዴን ብሔረሰቦች ከፍተኛ ጥንቃቄ እንዲደረግባቸው ሰራዊቱን አሳስበዋል ሰራዊቱም ታድሶ እንዲሰጠው እየተደረገ ይገኛል ገበሬው እኛን አልመረጥከንም ኦብኮ ይምረጥ ይስጥህ ማዳበሪያ አንሰጥህም እየተባለ መከራውን ያየ እንዳለ ገበሬዎች ለኛ እየገለጹልን ይገኛሉ እንግዲህ አቶ ደጀኔ ጣፋ ለቃለ መጠይቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲህም ባድማቸው ስም ከልብ አመሰግናለሁኝ ሄሎ መልካም ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ አመሰግናለሁኝ አቶ ደጀኔ ወደ ጥያቄ እገባለሁኝ
እስኪ በአሁኑ ወቅት በኢትዮጵያ ውስጥ አንገብጋቢ የሆነው ጉዳይ በአሁን ሰዓት ያለው የፖለቲካ እንቅስቃሴ ምን ይመስላል? ኢትዮጵያ ውስጥ እንደሚታወቀው የአሁኑ ፖለቲካ እንቅስቃሴ ብቻ ሳይሆን ኢትዮጵያ አመጣጧ ኢትዮጵያና የኦሮሞ ሕዝብ ከዛሬ 150 በፊት በኢትዮጵያነትና ኢትዮጵያ ለመሆንነትን ግርግር ውስጥ ማለት ነው የቆየ በመሆኑ በዛውም ከ1884 ጀምሮ ምኒልክ ኢትዮጵያን አንድ ካደረገ ጊዜ ጀምሮ የኦሮሞ ሬዚስታንስ በኢትዮጵያ ውስጥ ያለውን ኃላፊነት ያለውን ቦታ የስልጣን ቦታ ተቀናቃኝ ነው ከዛሬ ድረስ ማለት ነው። ይህ ጊዜ ወልዶ በ1950ዎቹ የመጫ ቱለማ እንቅስቃሴ ሲጀምርም የኦሮሞ ሕዝብ በዚህ ሀገር ላይ ያለውን የስልጣን የሚገባውን ስልጣን ማጣት ጥያቄ ነው። ለዛም የመጫ ቱለማ ድርጅት እንደፈረሰ የኦነግ መነሳትን የኦሮሞ ሕዝብ ተንጠልጥሎ ወይም ይዞ የሚቆይበትን አንድ አለኝ የሚል ድርጅት ወይም የተደራጀ ነገር መኖር እንዳለበት ተገንዝቦ ወይም ተደራጅተው ከኢህአዴግ ጋር ከወያኔና ሻዕቢያ ጋር ታግሎ ኢትዮጵያ ከገባ በኋላ ያለውን እድል አውክኖ መሄዱ አሁንም ያ ድርጅት የተፈጠረው የኦሮሞ ሕዝብ በዚች ሀገር ላይ ያለውን የስልጣን ጥያቄ ነው። በወቅቱ ጥያቄ ባይመለስም ከዛ ጊዜ ጀምሮ ደግሞ የኦሮሞ የትግል ጉዳዮች እና የዓለም የፖለቲካ ጉዳይ በተፋለሰ መልኩ ዓለም ወደ አንድ ጎራ ወደ ዲሞክራታይዜሽን ጎራ ስትገባ የትጥቅ ትግል አካሄዶች እያለዘቡ እየቀዘቀዙ ማምጣታቸው የዲሞክራሲ ታጋዮች ቡድን ደግሞ እየተነገረ እየወጣ ዓለም አፍሪካም በዲሞክራሲ መንገድ ስልጣን እየተረካከቡ ሀገራቸውን ከጥፋት ከሰው ጥፋት ከንብረት ጥፋት ከማንኛውም ጥፋት ከትውልድ ጥፋት በማዳን ስልጣን እየተረካከቡ ነው። የኢትዮጵያ ነገር ከዚህ ምን ጊዜ ይመሻል። የአጼዎቹ ኖርማሊ የአጼ አመለካከት እንጂ ወደ ዲሞክራሲ መጥተው ዲሞክራሲን ተቀብለው በዲሞክራሲ መንገድ ይህን ሀገር ወደ ተሻለ ሀገር እንዲሄድ ፍቃደኛ ሆነው አልታዩም። ምኒልክም አላደረገም፣ ኃይለ ሥላሴም አላደረገም፣ ደርግም አላደረገም። እነኚህም የአጼ ዮሐንስን ራዕይ ነው እያሳኩት ያሉት እንጂ የኢትዮጵያ ራዕይ አይመስለኝም። እዛ ያለውን የየቤታቸውን ቁስል አገርሽቶ ነው የኢትዮጵያ ሕዝብ ላይ የሚጭኑት ማለት ነው። በዚህ ምክንያት ከ97 ምርጫ ወዲህ ይህኛው መንግስት ማለት የኢህአዴግ መንግስት ለኢትዮጵያ ሕዝብ ዲሞክራሲያዊ ትግል በር ዘግቶታል። ለምን እቅዳቸው ለ50 ዓመት ወይም ደግሞ ለ100 ዓመት ለመግዛት ያቀዱና ፕላን ያደረጉና የተለያየ መጣጥቶች፣ የተለያየ ፕሮግራሞች፣ የተለያየ ፖሊሲዎች ለ50 ዓመት አወጣን ብሎ ህዝቡን ስለሚያደነቅሩ ከዛ ሽንክች ሊሉ
ኢትዮጵያ ማምራት አይችልም ብሎ ድምፁን የሰጠና በማግስቱ የተቀለበሰበት ምርጫ ተሰጥቶ ድምፅ ተሰጥቶ እሁድ ወደ 4 ሰዓት አሸንፋለሁ ብሎ ነው መግለጫ የሰጠው። በ10 ዓመቱ የዘንድሮ ምርጫ ያለ እሁድ ምርጫ ተካሂደው የምርጫ ድምፅ መብት ወይም መግለጫ የጀመረው ከ5 ቀን በኋላ ነው። 97 ልክ እሁድ ምርጫ 12 ሰዓት ላይ ተጠናቆ 4 ሰዓት ሳይሆን ነው አሸንፋለሁ ብሎ መግለጫ ሰጠው። ዘንድሮ ደግሞ ከ10 ዓመት በኋላ ደግሞ ከ5 ቀን በኋላ ነው የምርጫ ውጤት መግለጫ ጀመረው ምርጫ ቦርድ ራሱ ማለት ነው። ይሄ ኮረጆ ሰርቆ ይሳር ከሚያወራርዱ ምን እንደሚያደርጉ ምን ኮረጆ ማን እንደሚያደርግ እንደገና ታዛቢዎች መጀመሪያ ፈርመው የገቡ ታዛቢዎቹ ከዛ ተባረው ነው ተደብድቦ ነው ታስረው ነው ተፈንክቶ ነው ተተካይቶ ነው ከዛ ከመጣ ቦታው የሄዱት። ተመልሶ ደግሞ ማታ ላይ ለማስፈረም ታዛቢዎቹ ለሄዱ ምርጫውን ኮንፊርም የሚያደርግላቸው ሰው ተጠፋ እንደገና ታዛቢዎችን ፍለጋ ሄዱ። ታዛቢ ፈልጎ ሌላውን በገንዘብ ሌላውን በዱላ ሌላውን በማስፈራራት ካስፈረሙ የጠፋውን ደግሞ እስካሁን የጠፋሉ እንዳለ አንፈርምም ብሎ የጠፋሉ። ይህን ስልክ የሚያወራርድ 5 ቀን ፈጀበት። የኢትዮጵያን ሕዝብ ድምፅ ሰርቆ አብሮ ሲቸገር ለ5 ቀን የታየበት ነው። ይህን ይገርማል። አንድ the history of America የሚል አንድ መጽሐፍ a history of United States የሚል መጽሐፍ አንብቤ በ1890 ዓመተ ምህረት በአሜሪካ ውስጥ የተካሄደው ምርጫ አሁን ኢትዮጵያ ያካሄደችው ምርጫ ነው የሚመስለው። ልክ የዛኑ ሲቪላይዜሽን አንተታ እዚህ አሁን የተፈጸመችበት የምታየው ምን ላይ ያ መጽሐፍ ላይ ሙስና የድምፅ መስጫ ኮረጆችን ወሮታል፣ ኮረጆ ተሰርቋል፣ የህዝብ ድምፅ የህዝብ ስሜቶች ተጨብልቋል፣ የህዝብ ስሜት ሞቷል፣ ነጋዴዎች የሚሰሩበትን አካሄድ መስመር አጥቷል፣ መሬት በጥቂት ባለሀብቶች ተዘርፏል፣ የተወዳደሩ ፓርቲዎች መካከል ሌላ ፓርቲዎች ፈልቷል ብሎ ነው የሚያወራው ያ መጽሐፍ። ቀጥታ ኢትዮጵያ ዲሞክራሲ ገና እንጭጭ ነው ብላ የምትዘፍነው አሜሪካ የዛሬ 120 ዓመት የሰራችው ዛሬ እሰራለሁ ገና እኔም 120 ዓመት እኖራለሁ ምልክት ያለ ይመስላል። ይህን መጽሐፍ ሳነበው ማለት ነው። እንደው መልካም አቶ ደጀኔ እንደው እናንተ ተቋሚዎች በምርጫው ተወዳድራችኋል። እንደ መድረክ ምን ያህል ወንበር አገኛችሁ? ምን ያህል ለፓርላማ ተወዳዳሪዎች አልፎላችኋል? እንደው ለጨፌ ኦሮሚያስ ምን ያህል አግኝታችኋል? ይሄ ወንበር ካላገኛችሁ የእናንተ መወዳደር ከማጀብ ከማሯሯጥ የተለየ ነገር ይኖረው ይሆን? ለኦሮሞ ህዝብስ የሚያተርፈው ትርፍ ምንድነው? ህዝብን እናነቃለን የሚባለውን ነገር ለጊዜው እናቁመውና ህዝብን ከማንቃቱ ውጪ እንደምትሸነፉ ታውቃላችሁ። እንደው ለኦሮሞ ህዝብም እንደው ለዛ ህዝብም እንደው ዱላማ ማበርከት አይሆንም፣ ህዝብን ማስጨፍጨፍ አይሆንም። እንደምትሸነፉ ያህዲግ እንደሚያጭበረብር ኮሮጆ እንደሚሰርቅ ይታወቃል። እናንተ ድምጽ ታቅቦ ብታረጉ አንወዳደረም ብትሉ አትችሉም ነበር። ማጋለጥ አይቻልም የወያኔን ገበና። በጣም አሪፍ ነው። አሁን እንግዲህ ይሄን ነው የተደረገው። ምናልባት
ከመጀመሪያው ይያለቆ እቅዱን እያሳካ ነው እንጂ የህዝብ ድምፅን አይደለም እያራመደ በህዝብ ድምፅ ስልጣን ላይ ወጥቶ በህዝብ ድምፅ ሀገርን የሚመራ አይደለም ማለት ነው። እኛ ወደ ምርጫ የገባ ነው ኢህአዴግ አይሰርቅም፣ የህዝብ ድምፅን አያከበረብርም፣ የህዝብ ድምፅን ላይ ጫና አያደርግም ብለን አይደለም። ከመጀመሪያው አይተህ ከሆነ ሰምታችሁ ከሆነ በ2002 ምርጫ 18 የመወያያ ነጥቦችን ጽፈን ነው ለኢህአዴግ ያቀረብነው። እዚህ ላይ እንወያይ ምርጫ ከመካሄዱ በፊት ብለን ዘንድሮም የአሁኑ ነጥቦች ነው ያስቀመጥንለት። ተጨማሪ በተለይ የምርጫ አስፈጻሚዎች ከላይ እስከ ታች የኢህአዴግ አባላቶች ናቸው። ስለዚህ ይሄ መስመር ይስተካከል፣ አለዛ ይሄ ምርጫ በአውቶማቲክ ይዘረፋል፣ ይሄ ምርጫ ማጭበርበር ይመጣል ብለን ከመጀመሪያው አስጠንቅቀናል። እኛ እንደ ፖለቲካ ድርጅቶች ማድረግ ያለብን የፖለቲካ ድርጅት አባላት ወይም ባለሙያዎች ወይም የስራ አስፈጻሚ ወይም ማዕከላዊ ኮሚቴው ኢህአዴግ የሚያደርጋቸውን ጉዳዮች ሁሉ ንቃት ሊኖረው ይችላል። ወደፊት ሊያደርግ ያሰበውን አስተሳሰቦች ሊረዱ ይችላሉ፣ ሊገነብዩ ይችላሉ፣ ሊተነትኑ ይችላሉ። ግን ህዝባችን ይሄ ነው ወይ? ህዝባችን ኢህአዴግ ጥሩ ነው፣ ኢህአዴግ እንዲያደርጓል በዚህ ያደርጓል ብሎ ህዝብ መሀል የሚነፍሰውን ውድድር የግድ እኮ የሚያመጣው ገብተን ማሳየት መቻል አለብን። እንደ ኦሮሞ ዘንድሮ ምርጫ ባንገባ ኖሮ እጅግ በጣም የፖለቲካ ኪሳራ ይደርስብን ነበር። ህዝባችን እውነተኛ ኢህአዴግ መንግስት እንደሌለና ካድሬው ከላይ እስከ ታች ኮሮጆ ሰራቂ መሆኑን ያየበትና የታዘበበት አሁን የቀበሌውም ሆነ የወረዳው የዞንም ሆነ የክልል ወደ ህዝብ መውረድ ያፈረበት እርስ በርሳቸው አንተ ምንድነህ አንተ ምንድነህ አንተ ሚኮሮጆ ሌባ አንተ ሚኮሮጆ ሌባ የሚባባሉበት ከአን ላይ ነው ያደረግነው ህዝባችን። ስለዚህ እዚህ ማንቃት ነው የፖለቲካ የአንድ መንግስት አካሄድ ምን እንደሆነ ለህዝብ መንገር ነው፣ ማሸነፍ ብቻ አይደለም። ለዛም ነው ኦይለር እኮ የወደቀበት ትልቁ ሀገር እኮ የወጣበት በስሜት ብቻ ነው ይዙ ኦይለትን እንዲያውቁ። ስለዚህ በስሜት ብቻ ድርጅት ማወቅ ወይም ፖለቲካ ማወቅ ህዝቡን ይጎዳል። የዘንድሮ ግን ከታች እስከ ላይ ከትንሽ እስከ ትልቅ ከአዋቂ እስከ አዋቂ ከአርሶ አደር እስከ ነጋዴ ባልተናነሰ አስተሳሰብ የኦሮሞን ህዝብ የኢትዮጵያን ህዝብ ድምፅ እንደሰረቀ ተረድቶታል ማለት ነው። ምን ያህል ወንበር አገኛችሁ? ምን ወንበር አገኛችሁ? ከዚህ በፊት ማስታውሰው በጨፌ ኦሮሚያ ወንበር እንደነበራችሁ አቃለሁኝ፣ በፓርላማ ውስጥም ወንበር እንደነበራችሁ የፌደራሉን አቃለሁ። አሁንስ ምን ያህል ወንበር አላችሁ? እሱን እኮ ነው ከመጀመሪያውም እኮ ያደረክሮን ነበሩ። ቅድም ባልኩ መጽሐፍ እኮ ሌጋሲ ይላል። የጠቅላይ ሚኒስቴራችን የቀድሞ ጠቅላይ ሚኒስቴር የሞቱት የእሳቸውን ሰነድ ለመከተል የእሳቸውን ሌጋሲ ለመከተል ብሎ ነው። እሳቸው ሳሉ 96.6 ወንበር አሸነፈናል ብሎ ነው 2002 ምርጫን ያጠናቀቁ። እነሱ ደግሞ የእሳቸውን ሌጋሲ ለማስጠበቅ 100% አሸንፏል። ይሄ ነው በቀጣሪው። መልካም አቶ ደጀኔ፣ እንግዲህ እኔ ካደበርጋ ከሙገር ከበቾ እንዲሁም ከበዲ ስላሴ አካባቢ የደረሰኝ መልእክት አለ።
የገበሬው ማዳበሪያ በሚጠይቅበት ሰዓት የወያኔ ካድሬዎች መድረክ ይስጣችሁ አንሰጥም እየተባሉ እየተሰቃዩ ነው ያሉት። ድርጅቶት ይሄንን ያውቃል? የህዝቡን ችግር ስለመፍታት ከመንግስት አካል ጋር የተነጋገረው ነገር አለ ወይስ እንደው ባወጣችሁ ያውጣችሁ ብላችሁ ተቀምጣችኋል? ይሄ ነው ትልቁ ነገር። ያደረኩ 2002ም እኛ መጣ ከመግባትም በፊት የመረጠኝን ያልመረጠኝንም ህዝብ በህግና በህግ አስተዳድራለሁ ነው ብሎ ትቶ የነበረው ቃል ተገባ ነበር። መንግስት እኮ ቃሉን መጠበቅ አለበት። የትኛውም ሀገር መንግስት ቃሉን መጠበቅ አለበት። አሁን እምትላቸው አንድ ቦታ ወይም ኦሮሚያ ወይም ደቡብ ወይም አማራ ብቻ ሳይሆን ኢትዮጵያ ውስጥ ያለውን ሁሉ ህዝብ ሄዱና መድረክ ወይም ሄዱና ሰማያዊ ማዳበሪያ ይስጥ፣ ምርጥ ዘር ይስጥ፣ የአረም መድኃኒት ይስጥ። አሁን በስኳርና በጨው እንኳ ስኳርና ጨው ነጋዴ ሆኗል እኮ መንግስት። ስኳርም ጨው መድረክ ይስጥ፣ ዘይት መድረክ ይስጥ፣ ሁሉ ነገር መድረክ ይስጥ ነው። እሱ ብቻም አይደለም። የታዛቢዎቻችን ቤተሰብ ከየቦታው ያለ ፍርድ ቤት ማለት በየቀበሌው የተደራጁ የህገወጥ የቦርድ ኮሚቴ የሚባለው ህገወጥ የቦርድ ኮሚቴ የፍርድ ቤትን ስልጣን ካገኙ ወይም የፍርድ ቤት ስልጣን ሳይሰጣቸው ይህን አጥፍተሃል ብሎ 1000 2000 500 800 700 ቤተሰብን እየቀጡ ነው። ልጆቻችሁ ናት ልጆቻችሁ ታዛቢ ሆናል ልጆቻችሁ እንዲሆናል ብሎ በልጆቻቸው ብቻ እናንተ ደግሞ መረጥን መርጣችኋል ብሎ ህዝቡ እየተቀጣ ነው። ገበሬ እየተቀጣ ነው። አንድ የመጪው ዓመት የምርት ግብዓቶችን እየተከለከሉ ነው። ሁለት ዛሬ የሚኖርበትን ዘይትና ስኳር እየተከለከሉ ነው። ሶስተኛ ደግሞ ከእጃቸው ያለውን ገንዘብ እየተቀጡ ነው። ሶስት ቅጣት በአንድ ጊዜ አንድ ሰው ላይ እየተካሄደ ነው ያለው። እሱም ደግሞ ህገወጥ በህግ የተደነገገ በየትኛው የህግ አንቀጽ እንደምትዳኝ የማታውቅ በየትኛው የህግ አንቀጽ የምትመልስ የማታውቀው ጉዳይ ነው። መልስለው ክስ ይዞ ይመጣል። በክሱ ፍርድ ማግኘት መልካም። እስኪ አቶ ደጀኔ በዚህ ዜማ ረፍት እናርግና ወደ ቀሪ ጥያቄዎቼ አመራለሁኝ። የኦሮሞ ፖለቲከኞች ከቤታቸውና ከየቀያቸው እንዲሰደዱ ወይም ቤታቸውን ለቀው መንገድ ላይ እንዲወድቁ ወያኔ ያካሄደ ይገኛል። በርካታ የኦሮሞ ተወላጆች ጥያቄ የሆነባቸው ነገር አለ። 1000 ኪሎ ሜትር አቋርጦ መጥቶ እምብርት ኦሮሚያ ምድር ላይ ተቀምጦ ባለቤት የሆነው ወያኔ እስከመቼ እንደዛው ይቀጥል ይሆናል? በርካቶች ቤታቸውን እየለቀቁ በባህር እየተሰደዱ ይገኛሉ። መልካም ቆይታ። ፍንፍኔን ወይም ሌላ ሀገር የማን ይሆን? አጫሉ ሁንዴሳ የሚዘፍነውን ዜማ አየር ላይ እናውላለን። መልካም ቆይታ አድማጮች። I'm gonna
sakabai sekani sesekani kangar bermuatna jarai ተወዳጁ ድምጻዊ አጫሉን ከለብና መሰግናለን ጉለሌን ከንቱፋቲም ባለቤት ያጣቸው ከተማ ባለቤቷን ሰብስባ ሀገሯ ላይ እምብርት ኦሮሚያ ላይ አንግሳ ተቀመጥ ይሆን ወይስ ባለቤቶቹ ተገፍትረው ወጥተው ሌሎች እየከበሩባት ይኖር ይሆን? የአሜሪካው ፕሬዝዳንት ባራክ ኦባማ ወደ ኢትዮጵያ ሊጓዙ መሆናቸውን ሰማን። ወያኔም በኦሮሞ ልጆች ደም ጨቂቶ የአሜሪካን ፕሬዝዳንት ባራክ ኦባማ ለማት እንዳለ ሊያበስሩን ይሆን የሚጓዙት? ዲያስፖራ የኦሮሞ ተወላጆች ባንድ ላይ ቆመው ባራክ ኦባማ ደም የተቀባውን የኦሮሞ ልጆችን ደም ያፈሰውን ወያኔን እንዳይገናኙ ኢትዮጵያንም እንዳይጎበኙ በጋራ ተነስተው መቃወም አለባቸው እንላለን። መተኛት አያዋጣም። እንግዲህ አቶ ደጀኔ ወደ ቀሪው ጥያቄ አመራለሁኝ። እንደው ከምርጫ በኋላ አቶ ደጀኔ የሰማነው ነገር አለ። ፕሮፌሰር መረራ ጉዲና ከሚኖሩበት ቤት እንዲለቁም እየተደረጉ ይገኛል። እስኪ ስለዛ ነገር ያውጉኝ ምንድነው? እንዲለቁ ብቻ ሳይሆን ለቋልም እንግዲህ ብዙ የሚደንቅ ነገር አይደለም። ዶክተር መረራ እስከማውቀው ለኦሮሞ ትግል ብቻ አይደለም ለኢትዮጵያ ሕዝብ ትግል ብሎ
ኢትዮጵያ ተማሪዎች ንቅናቄ ጊዜ ጀምሮ እስከ ዛሬ ቤት ያልገባ ትክክለኛ ኢትዮጵያ ልጅ ህይወቱን ለዲሞክራሲ የሰጠ ንብረቱን ለዲሞክራሲ የሰጠ እውቀቱን ለዲሞክራሲ የሰጠ ትክክለኛ የቁርጥ የኢትዮጵያ ልጅ መሆኑን ያሳየበትና በሶስቱም ሰዓት ሲጨቆን ሲንገላታ እና ሲሰደድ የነበረ ነው። በኃይለሥላሴ በደርግም በኢህአዴግም በተመሳሳይ ሁኔታ ማለት ነው። ይሄ የሚያስደንቅ አይደለም። ለሱ ምናልባት ትግልን ለትግል አዲስ ሲሆኑ ወይም ደግሞ ለሱ በጣም ክብር ያላቸው ሰዎች ሊጨነቁ ይችላሉ። ትግል ደግሞ በመጨነቅና ባለመጨነቅ ሳይሆን ባሉበት ቦታ ቆይተው ከትውልድ እስከ ዕለተ ሞት ለህዝብ መቆም ነው። ስለዚህ ከዛ እንዲወጣ ማድረግ ብቻ ሳይሆን ወጥቶ ተከራይቶ ሌላ ቦታ ሌላ ቤት ገብቷል ነው። ይሄ ብቻም አይደለም። ይኸው አንድ አመት ነው በህጉ እዛ በአዲስ አበባ ዩኒቨርሲቲ ህግ ትሬንድ ወይም ልምድ ማለት ህግም ትሬንድ ልምድም አንድ ሰው ጡረታ ካወጣ አንድ መማር እዛው ጡረታ ካወጣ መልሶ ኮንትራት ለ5 አመት ሊገባ ይችላል። ሁለተኛ ደግሞ 5 አመትም አራዝሙልኝ ብሎ እንደገና 5 አመትም የማገልገል መብት አለ ማለት ነው። ህጉም በልምዱም ማለት ነው። እሱን ውልሽ ካሉ ከገቡ በኋላ ከተፈራረሙና ስራ ከጀመረ በኋላ የዛሬ ሐምሌ ነው ሐምሌ ገብቷል እንደፈረንጅ 1 አመት ሙሉ ደሞዝ ተከፈለው። እንደው አቶ ደጀኔ እንደው ከዚህ ጋር አያይዘው እንዲመልሱልኝ ነው። ፕሮፌሰር መረራ ጉዲና ከሳቸው የበለጠ በእድሜ የገፉ አዲስ አበባ ዩኒቨርሲቲ ውስጥ ሲያስተምሩም እንደነበረ እናውቃለን። ከዛው የወጣን ሰዎች አይተናል እና እናውቃለን። እንደው በምን ምክንያት ነው ከፖለቲካው አንፃር አይሆንም እንደው ለማሸማቀቅ ተስፋ ለማስቆረጥ ነው ወይስ ትክክለኛ አዲስ አበባ ዩኒቨርሲቲ ህጉን ለውጦ በወጣቶች እየተመራ ይሆን? አልቆ ለዝመልክ እየሰሩ ያሉ ትሬንት ልምዱን ካቋረጠ ወይም እንደዚህ አይነት አሰራር ካቋረጠ ሁሉም ዶክተር መረራና የመሰረቱን ሁሉ ከዛ ማስወጣት ነው እንጂ ቲፒካሊ እሱን ታርጌት አድርጎ አይደለም። እሱን ገብቷል እኮ ህጉ ወይም ልምዱ የለም እንዳይባል ደግሞ እሱን ገብቷል። መልሶ ሰጥተውታል እኮ ኮንትራት ገብቷል። ስራ ጀምሯል። ኮርስ ሰጥቷል። ተማሪዎችን አስመርቋል። 1 አመት ሙሉ አስተምሮ የፒኤችዲ ተማሪዎችን እያረበ ፕሬዝዳንታቸውን እየሰጠ ነው እኮ። ስለዚህ ህጉ አለ ለእሱ ብቻ አይደለም። ተቀይሮ ሳይሆን አሁን አንተን መጥለው ነው አዲስ አበባ ዩኒቨርሲቲ እንግዲህ እንደምታውቀው አብዛኛው እስካሁን ካሉት ሲቪል ሰርቫንት ራሳቸውን ችለው እግዚአብሔርንም እውቀታቸውንም ፈርተው የኢህአዴግን ወገንተኝነትን ቆጥበው ወይም አባልነትን ቆጥበው እንደ መንግስት እያከበሩ ስራቸውን የሚሰሩ ምሁራን ያለበት 85-90% መምህራን ራሳቸውን ችሎ የማንኛውም ፓርቲ አባል ሳይሆኑ
ሳይሰለጥኑ ሙያቸውን ብቻ አከብሮ ስራቸውን የሚሰሩ የአካዳሚክ ስራ የሚያከናውኑ ሰዎች ናቸው እዛ ያሉት። ስለዚህ ኢትዮጵያ የምትባለው እኮ አዲስ አበባ ዩኒቨርሲቲ የለው ማለት እኮ ነው ስናየው። ይህን ከዛ ማግለል ነው፣ ሌላ ምንም ትርጉም የለውም። ይህን ከነዛ ማውራት ማግለል አዲስ አበባ ዩኒቨርሲቲ አስተማሪ ነው ማለት ራሱ ምን አይነት በኢትዮጵያ ውስጥ ትልቅ ዩኒቨርሲቲ ተብሎ የሚታወቀው አዲስ አበባ ዩኒቨርሲቲ ነው። ማስተማር ራሱ አንድ በኢትዮጵያ ሕዝብ ፊት ክብር ነው። ስለዚህ ከዛ ያወጡ ማለት አንደኛ በሱ ሞራል ላይ እሱን የሱን ተከታይ ሞራልን የሚነኩ ነገር መስሏቸው ነው። ሁለተኛ ደግሞ ከቤት መውጣት አሁን መመለስ ዶክተር መረራ ነው እንኳን የኦሮሞ ልጅ የህይወት ልጆች አንዳንዶች ነጥዬ አብራን ብትወስድ እነ ገብሩ አስራትን ብትወስድ የህይወት ልጆች ናቸው። ወያኔን ፓርቲ ይዘው ኢትዮጵያ የገቡ ናቸው። በጣም ነው የሚያከብሩት፣ በጣም ነው የሚወዱት። የኢትዮጵያ ህዝብ እኮ ዶክተር መረራን የሚወድ አንድ የኢትዮጵያ ልጅ አለ ብዬ አልገምትም። ለዚህም ደግሞ ባህር ዳር ሄዶ እሱ ያገኘውን ድምፅ፣ እሱ ያገኘው ተቀባይነት፣ እሱ ያገኘው የዳሽን ሁኔታ ፍጭታ እና ደስታ ይገልጻል። ባህር ዳር መደ፣ መቀሌ መደ፣ ኦሮሚያ መደ፣ ደቡብ መደ ዶክተር መረራ አንድና አንድ በኢትዮጵያ ልጅ እኩል ጌታ የሚያገኝ ሰው ነው። ስለዚህ ይህን እሱን የሚወዱ የኢትዮጵያ ህዝቦችን ሞራልም ይሁን ምን ይሁን ምን እንደፈለገ ኢህአዴግ እሱን የሚያውቀው እንግዲህ ይሄ ከትግል የትኛውም ነገር ፍንክች አደረገው። ዶክተር መረራ ለዚህ ሁሉ ያውቃል። ይገርማል። አሁን ሲወጣ ለቤት ኪራይ ራሱ ተራርጠን ነው፣ ለቤት ኪራይ እንኳን ተራርጠን ነው ከፍለና ተከራይተን እንዲገባበት ያደረገ። ያለችውን አንድ መኪና ከስዊዘርላንድ ይዞ መጣው። እዛ ትምህርት በዛ ባገኘው ትምህርት ሽልማት እሷን ወደ 3 ቁጥር ኮድ ቀይሮ እሷን ምርጫ አካሄዶ ነው። እሷን ያገኛትን ገቢት ምርጫ ላይ አድርጎ ነው። ከሚገርመኝ ነገር ማለት ነው፣ ከሚገርመኝ ነገር። ስለዚህ በ92 ምርጫ ደግሞ ቤቱ ሽጦ ነው። የ92 ምርጫና የ97 ምርጫ የገዛ ቤቱ ሽጦ ነው። አሁን ዛሬ የእሱ ጓደኞች ለሰላሳ ያከራያሉ። ምሽቱ 7 ሚሊዮን ነው። እሱ ሽጦ ለኢትዮጵያ ህዝብ ዲሞክራቲክ ትግል ያዋለው ማለት ነው። ዛሬ ዋጋ ብናወጣበት 7-8 ሚሊዮን ነው። አሁን ደግሞ የሚያከራዩት ጓደኞቹ ተነሳሽ አካባቢ ነው። መልካም መልካም አቶ ደጀኔ መልካም አቶ ደጀኔ እንግዲህ የኦሮሞ ህዝብ ፕሮፌሰር መራራን ይወዳል። የፕሮፌሰር መራራ ተማሪዎች ብዙዎች ናቸው፣ በተለያየ ዓለም ያሉ ናቸው። እርግጠኛ ነኝ ለፕሮፌሰር መራራ ቤት ገዝተው ሊሰጧቸው እንደሚችሉ ተስፋ አደርጋለሁ። ይሄንንም ደግመን በዚህ ፕሮግራም እንደምናቀርብ ቃል እንገባለን ለአድማጭ። የፕሮፌሰር መራራ ጉዲና ተማሪዎች ደጋፊዎች ለፕሮፌሰር መራራ ምሁሮቻችንን መንከባከብ አለብን። ሞራላቸው ስሜታቸው እንዳይጎዳም እኛ እርስ በራሳችን መደጋገፍ ግድ ይላል። ቤት ገዝተው እንደሚሰጧቸው ተስፋ አደርጋለሁ። የመጨረሻ ጥያቄ እስኪ ላክል። እርሶ በተለያየ ኦሮሚያ ክልል ሄደው በነጻ ጥብቅና ይቆማሉ። ለኦሮሞ ልጅ ስለ ኦሮሞ፣ ስለ እውነት፣ ስለ ትግል ነው እያደረጉ ያሉት። ከዚህ በፊት ሲቆሙላቸው የነበሩት የኦሮሞ ልጆች እስር ቤት የነሱ ጉዳይ ከምን ደረሰ? ትናንትና የደረሰኝ መረጃ አለ። አዮሎ ማሪያ ወይም የቀድሞ ሙሉጌታ ቡሊ እንዲሁም ታጠቅ በርካታ የኦሮሞ ልጆች
በ100 ኪሎ ሜትር አቋርጦ ወያኔ በሸራ ሸፍኖ እስር ቤት እንደከስታቸው ሰምቻለሁኝ። የነዚህ ጉዳይንስ የምታውቁት ነገር አለ? የደረሳችሁ መረጃ አለ? ይሄንን ያክሉልኝና እንሰናባበታለን። እሺ በጣም አመሰግናለሁ። እኛ የአምናው በቡራዩ ኦሮሚያ ልዩ ዞን ከተሞች አዲስ አበባ ከተማ ውስጥ እንዲገባ ተብሎ ማስተር ፕላን ላይ ግጭት ነበር። በዛ ምክንያት የታሰሩ ልጆችን ወደ 350 ተማሪዎች እና ሰዎችን ከየክፍሉ ከተማሪ አለ፣ ከነጋዴ አለ፣ ከሰራተኛ አለ፣ ከገበሬው አለ፣ ከየክፍሉ ክፍል የታሰሩ አሉ። እነዚህ ናቸው በመደበኛነት ጠቅላይ ፍርድ ቤት ላይ ደርሰን ጠቅላይ ፍርድ ቤት ወደ 220 የሚሆኑ በጠቅላይ ፍርድ ቤት ወደ 130 የሚሆኑ ደግሞ መደበኛ ሕግ ከፍተኛ ፍርድ ቤት እና የወረዳ ፍርድ ቤት። ይሄኛው ግን በጸረ ሽብር ጠቅላይ ፍርድ ቤት የፌዴራል ጉዳይ ስለሆነ የፌዴራል ከፍተኛ ፍርድ ቤት ስልጣን ስለሆነ ለኦሮሚያ ጠቅላይ ፍርድ ቤት ተሰጠው። ይሄን ነው ስንታገል ቆየ ነው። በዚህም ላይ አምቦ ወደ 64 በምዕራብ ሸዋ ወደ 64 ሰዎች ናቸው። ከዚህ ውስጥ 29 ብቻ ነው አሁን 7ቱ ፍርድ አግኝቷል። 22ቱ ደግሞ ለፍርድ ሐምሌ 13 ነው የተቀጠረው። 7ቱ ፍርድ ያገኙት ይገርማል። ልክ መጀመሪያኛ ይሄ ክስ ሲቀርብ በጸረ ሽብር ሕግ መታየት የለበትም። የጸረ ሽብር ሕግ መንፈሱ ይሄ አይደለም። እነዚህ በማንነቱ ላይ በኦሮሚያ መሬት ላይ በተደረገው የውዝግብ ጉዳይ አንደኛ ባለስልጣናት ወይም መንግስት ወርዶ ህዝቡን አላሳመነ። ሁለተኛ ህዝቡ ትክክለኛ የፕላኑ ምንነት የሚያውቅ ነገር የለም። ይሄ በትክክል ባልተረጋገጠበት ሰዓት በዛሬውኑ ተነስቶ ዛሬ ህዝብን ፕሮቮክ አድርገው ወደ ጥል የገቡ ነው። ይሄ የመብት ጉዳይ ነው። በመብት ጉዳይ ላይ ህግ ተሰጥቷል። በመደበኛ ህግ ነው እንጂ ብታይ ወንጀልም የለውም። በመደበኛ ህግ ነው ወንጀል ብኖር እንጂ በጸረ ሽብር አይገባም ብለን መቃወማውን አቅርበን ነበር። አሁን ከጥቁር እንጭት ከሸነን የመጡ 11 ተከሳሾች 7ቱ ላይ ውሳኔ ሲሰጥ ያንን ከጸረ ሽብርተኝነት አውጥቶ ወደ መደበኛ ህግ አስገብተው ነው ፍርድ ቤት ውሳኔ የሰጠው። ይኸው ከ1 ዓመት ከ3 ወር በኋላ 2 ዓመት እና 2000 ብር ነው የተቀጡ። ለማውጣት አሁን 2 ወር ነው የሚቀረው። ሉክ እስካሁን ማለት ነው እጃቸው ከተያዘ አምና ሚያዝያ 2006 እስከ ዛሬ ድረስ እስከሚታሰሩ ፍርድ እስከሚያገኙ ድረስ ውጪ ኖሮ ነው የሚከራከሩ ነበር። የጸረ ሽብር ሕግ ባይጠቀስባቸው ኖሮ ውጪ ሆኖ ነው ለ1 ዓመት ከ3 ወር የሚከራከሩ ነው። በዚህ ሰዓት የሚያመርቱት ምርት፣ በዚህ ሰዓት የሚያገኙት ግኝት የሳይኮሎጂካል ሬዲነስ ታሰራለሁ ብታሰርም ይሄን አደርጋለሁ ብሎ ቤተሰቡን አዘጋጅቶ ምን ብሎ ሁሉን አድርጎ በዛ መብቱ ተጠቅሞ የሚቀጣም ከሆነ የሚቀጣበት ሁኔታ ይሆን ነበር። ከ1 ዓመት ከ3 ወር በኋላ አቃቤ ሕግ ባዘጋጀው ብቻ አቃቤ ሕግ አንድ ፋይል ከከፈተ ፍርድ ቤት በፍርድ ሂደት እንጂ በራሱ መወሰን አይችልም እዚህ ሀገር ላይ። ስለዚህ ፍርድ ቤት ሂደቱን ጨርሶ እስከሚያልቅ እነኛ ልጆች እስር ቤት
ሲማቀቁ ሊቆዩ ማለት ነው። እንደዛውም ደግሞ 53ዎቹ ደግሞ 9ኞቹ ነፃ ወጥቷል። አሁን 22ቱ በእድሜ እንትን ብሏል። 22ቱ መከላከያ አስቀምጧል። በሐምሌ 13 ያገኛሉ። የግንቢው እንደዛ የግንቢው ከ152 ተከሳሾች ወደ 90ዎቹ ነፃ ወጥቷል። አሁን ቀሪዎቹ ለፍርድ እየጠበቁ ነው ማለት ነው። ነፃ የወጡት ህጉ ተሻሽሎ መደበኛ ህግ የገባበት ይህን ህገወጥ እስር ቤት ተማቆ ከአመት ከምናምን ወር በኋላ አንተ ነፃ ነህ፣ አንተ ይሄንን ጸረ ሽብር አይጠቀስብህም ማለት ምን ያህል የኢትዮጵያ ፍርድ ቤቶች ወይም የኢትዮጵያ አቃቤ ሕግ የፖለቲካ ተገዥነታቸውን ነው የሚያሳይ። አድርግ የተባሉትን ማድረግ ነው እንጂ ፍርድ ቤት የተማረውን ህግ ነው እኮ አቃቤ ሕግ የተማረው። ሌላ ልዩ ትምህርት ቤት የለም እኮ ጠበቃ የተማረውን ህግ ነው ዳኛውም የሚማረው። ዳኛ የተማረውን ህግ ነው ጠበቃው የሚማረው። ጠበቃውን የሚያከራክረው ነገር የለም። ዳኛውን የሚያከራክረው ነገር የለም። አቃቤውን የሚያከራክር ነገር የለም። ምንድን ናቸው? ሶስታቸው የህግ ባለሙያዎች ናቸው። ፍትህን የሚያስከብሩ ናቸው። ስለዚህ መጨረሻ ላይ እነኚህ 2 ዓመት ሲቀጡ ኦኬ ትክክል ነው ብለን አንዳንድ የስህተት ያለበት ቦታ ላይ ይግባኝ እንወስዳለን። ትክክል ብለን የወሰድንበት ነው። ይሄ ነው ህግ። ሶስታችንን ያስማማ አሁን ምንድን ነው? ክስ መጥቶ አቃቤ ማስረጃ ቀረበ፣ ፍርድ ቤት አየ፣ እኛም አየን፣ አጠቃላይ ህጉን አየን ማለት ነው። ይሄን ከመጀመሪያው ማየት ይቻል ነበር። ከመጀመሪያው ይሄ ህግ ሲመጣል ብሎ አቃቤ ህጉ መገምገም ነበረበት። እኛ የገመገምነው ፍርድ ቤት የገመገመው አስቀድሞ ገምግሞ ካዲማን ክስ መመስረት አለበት እንጂ ዝም ብሎ በሩጫ በዛዛታ ይሄን ነው ብሎ የፖለቲካ ፍራቻ ዜጎችን በህግ አማካኝተው ዜጎች ህግ እንዲጠሉ፣ ዜጎች ፍርድ ቤት እንዲጠሉ፣ ዜጎች የዚህን ሀገር ስሜት እንዲጠሉ አድርጎ ክስ መመስረት ውጤቱ ይሄ ነው። አሁን ደግሞ በምርጫ ጉዳይ ወደ ፍርድ ቤት ይሄዱ ወይም ወደ ክስ ይሄዱ እንትን ያሉት አጠቃላይ ኦሮሚያ ውስጥ ነው። ይሄ እኔና አንድ ልጅ ለዚህ የቆም ነው ማለት ነው። አሁን ጥሪ የሚያቀርበው እኔና አቶ ደስታ ዲንቃ ለዚህም አንድ ብሬክስሩ ያደረግናል። ፍርሃት እንዲነሳ ከጠበቆች ጠበቃ ባለሙያ እንደሆነ፣ ሁለተኛ ደግሞ ፖለቲካሊ ጂሃድ እንዳይሆን የሚያስወትንቶ ይሄ የክል ነው ይሄ የክል ነው ናት የኢህአዴግ አባላት የኦፒዶ አባላት ማንጎል 7 ሰዎች አሉ። እኛ ጠበቃ ይቆምልን የታሰው ማለት ነው። በፓርቲ አለየንም። አማራ አለ፣ ጉራጌ አለ፣ ትግሬም አለ። ኦሮሞ ብቻ አይደለም። ኦሮሞ በብዛት ይኑር እንጂ አለ። እነዛ ለይተን አይደለም ትክክል ይቆም ነው። ለህግና ለህግ እውነት ምንድን ነው ብለን ይቆም ነው። ስለዚህ በዚህ ቦታ ያሉ ጠበቃዎች ነፃ ከርበት የሚባል አለ። በኢትዮጵያ የጠበቆች ደም ነፃ አገልግሎት እንዲሰጡ ለዚህ ህገወጥ ለሚጎዱ ዜጎች ነፃ አገልግሎት ቢሰጡ እኛን ይረዱናል ነው። ለነሱ ነው ጥሪ የሚያቀርበው። መልካም አቶ ደጀኔ በመጨረሻ በ3 ደቂቃ ውስጥ ሐሳቦትን ያጠቃሉልኝ። የሚያስተላልፉት ጉዳይ ካለ ያስተላልፉና እንሰነባበት። ስለዚህ ከዶክተር መረራ ነሳና አንጋፋው የኢትዮጵያ የፖለቲካ ባለሙያ እንደዛውም በምስራቅ አፍሪካ አንጋፋው የፖለቲካ ባለሙያ የሆኑ ዶክተር መረራ ጉዲና ዛሬም ለኢትዮጵያ ህዝብ ለዛም ለኦሮሞ ህዝብ ትግል ኑሯቸውን፣ ቤታቸውን ሁሉ አጥቷል፣ ንብረታቸውን አጥቷል። ዛሬ በሰው ቤት እየተንከራተቱ ነው። ማንኛውም የኦሮሞ ልጅ ማንኛውም የኢትዮጵያ ልጅ እውነተኛ ታጋይ እውነተኛ ዲሞክራሲ ታጋይ
እየተገደለ የዚች ሀገር መስዋዕትነት የዚች ሀገር መንግስታት መስዋዕትነት ሆኖ የሚኖርበት ጊዜ እንዲያበቃ የኦሮሞ ህዝብ አንድና አንድ ሆነው አንደሳ ካሁን በኋላ በፓርቲ መለያየት አንተ ከለኔ ማለት የሚያዋጣኝ መሰለኝ መቶ ፓርቲ መፍጠር የሚያዋጣኝ አይመስልም። ስለዚህ ዛሬ ጀምራችሁ አንድ ሆናችሁ የዲሞክራሲ ትግላችሁን እንድትቀጥሉ ጥሪዬን አቀርባለሁ። እንደዛው ኦሮሞ ኦፒዲዮ ናችሁ እና የህይወት ባለስልጣናት የኦሮሞ ህዝብ ከምን ጊዜም በላይ ቦታችሁ ገላችሁ አስራችሁ ከሀገር አሰዳችሁ እቺን ሀገር ማውራት ስለሚከብዳችሁ እባካችሁ በእግዚአብሔር ስም ልጆቻችሁን ወደ አጆቻችሁን አይታችሁ ይህን የኦሮሞ ህዝብ አክብሩት፣ አትግደሉት፣ አታሳድዱት፣ ከቤት ከንብረታቸው አታፈናቅሏቸው። መጨረሻ ላይ የኢትዮጵያ ህዝብ ማንኛውም ፓርቲ ተከባብሎ ሳይሆን አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ ጉራጌ ነህ፣ አንተ ኦሮሞ ነህ፣ አንተ ምንድን ነህ ከማለት 87ቱ ብሔረሰብ እንደ አንድ ሆነው ዲሞክራሲ አለ ወይስ የለም ብሎ ተወያይቶ ለዲሞክራሲ ትግል እጅ ለእጅ ተያይዞ ይህን መንግስት ከጫንቃው ማውረድ አለበት እላለሁ። መልካም አቶ ደጀኔ ሶስት ነገሮችን ተናግሬ ለማለፍ ፈልጋለሁኝ። ፕሮፌሰር መራራ ጉዲና ቅድም እርሶ ሲጠቅሱ ለትግል ለኦሮሞ ህዝብ ትግል ለኢትዮጵያ ህዝብ ትግል ሲሉ ቤታቸውን ሸጠው ወደ ትግል እንደገቡ እንደገልጸዋል። በእውነት ልብ የሚነካ ነገር ነው። መልሶ ፕሮፌሰር መራራ ጉዲናን ለማቋቋም ቤት ለመግዛት የተጀመረ እንቅስቃሴ እንዳለ የደረሰኝ መረጃ አለ። ይሄ ነገር ተጠናክሮ ቀጥሎ ፕሮፌሰር መራራ ጉዲናን ከግለሰብ ቤት የራሳቸው ቤት እንዲኖሩና ትግላቸውን አፋፍመው ሞራላቸው ሳይወድቅ ወያኔን ማሳፈር ይጠበቅበታል ላለሁኝ ይሄ ህዝብ። ሌላው ባራክ ኦባማ የአሜሪካኑ ፕሬዝዳንት ኢትዮጵያን ሊጎበኙ እንደሆነ እየተነገረ ይገኛል። በውጪ ያለው ዲያስፖራ የኦሮሞ ተወላጅ ባራክ ኦባማ ወደ ኢትዮጵያ እንዳይሄዱ ፍለፊታቸው መቆም ይገባል። የሰብአዊ መብት ጥሰት በኢትዮጵያ ውስጥ ይካሄዳል። የኦሮሞ ልጅ ይታሰራል፣ ይገደላል። ስለዚህ ዲያስፖራ ኦሮሞ ተነስ እላለሁኝ። አንድ የመጨረሻ የምናገረው ነገር አለ። አቶ ደጀኔ እርሶን መጀመሪያ አሰናብታለሁ። እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁ። በሌላ ጊዜ ደግመን እንገናኛለን። አንዳንድ የአማርኛ ተናጋሪዎች ሆዳደር የሆኑ የኦሮሞ ተወላጆችን በመጠቀም ሰይፈ ነበልባል ሬዲዮ ላይ ዘመቻ ከፍተዋል። የኦሮሞ ህዝብን መብት ጥቅምና ክብር አሳልፎ እየሰጠ ስለሆነ ሰይፈ ነበልባል ሬዲዮን እንዲቆም ሰላማዊ ሰልፍ እንወጣለን በማለት ፕሮፓጋንዳ እየነዙ እንቅስቃሴ እየተካሄደ እንዳለ ደርሰንበታል። ወጣም ወረደም የኦሮሞ ህዝብ እንደነዚህ አይነት ሆዳሞችን ከፊታቸው ሊቆም ይገባል። እውነት እንደው ከሆነ የኦሮሞ ሆዳም አደሮች የአማርኛ ተናጋሪዎች ጥቅማችሁን አሳልፋችሁ መሸጣችሁ እየተለመደ ነው እንላለን። በዚህ ዜማ እንሰናብታለን። መቼም ዘንድሮ ጆሮ ከሰጡት የማይሰማ ጉድ የለም ይላል ድምጻዊው። እስከ ሳምንት፣ መልካም ሳምንት። Grande
ከኔ ሌላ ወጣ ወረደ ቢሉ አንተው እሷን ማፍቀሬ ማንነት ሆነው ቃለው አልሰማም የሰው እኛ ፈልገን ለተዋደድ ነው ታዲያ ሰው ወሬ ምንም ይሉት ነው እዳው ገብስ ነው ወሬ ቢያመሱ አልሰጥም ጆሮ ይላይ ለነሱ እኔ አልሰማም የሰው ወሬ አገር ያስብ ላይ ሰውዬ እኔ አልሰማም የሰው ወሬ አገር ያስብ ላይ ሰውዬ ወሬ እኔ አልሰማም ወሬ እኔ አልሰማም ወሬ ሺቃን ቢሰርፉ እኛን ሰማቸው ያነሱ ድንጋይ የወረወሩት ለራስ ይዞራል ለሰው ያሰቡት እኔ አልሰማም የሰው ወሬ አገር ያስብ ላይ ሰውዬ እኔ አልሰማም የሰው ወሬ አገር ያስብ ላይ ሰውዬ karatti mafna hayyun kenya himbulu kambulu sajaino የተወደዳችሁ አድማጮቻችን እንግዲህ ፕሮግራማችን እያበቃ ነው እስካሁን ድረስ አብረናችሁ የቆየነው ፕሮግራም በመምራት በሬ አለሙ ፕሮግራም በማቅረብ እኔ ኢዮባይሳም ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን በዚህ በጀመርነው በሽኩሪ ጀማል ዜማ እንሰናበታለን ሰላም ይበልበቀታ ጉማ ወዲኛቹ gandatti wal himata kenya falolibe lamiko faladu jaarsa qabaddu waami umanarami samun gada kadage ardae sadage gada dame gado bulla kunis falon dibe maltini walila garan khadabe yade biya garan khadabe yade biya abad go watar wodo baase biya abad go watar wodo baase biya
felilecha akamililecha sanyi kusekune kabagate bele ana felilecha akamililecha ana sanyi wado ana sanyi tate ana sanyi ero ana sanyi mamu sanyi kusekune kabagate bele ana felilecha akamililecha sanyi kusekune kabagate bele ana felilecha akamililecha Kabagate bele, ana fenni lecha, akameli lecha.